የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሙክሪያ ኃይለ ለመንግስት ሰራተኞች የምስራች አበሰሩ። ለመንግስት ሰራተኞች ደሞዝ ለመጨመር ከታቀደው ውጪ ተጨማሪ ደሞዝ እንዲጨመር ኢኮኖሚው ማስገደዱን ተናግረዋል። ብልጽግና ፓርቲ በቀጣይ ሰባተኛውን ጠቅላላ ምርጫ ተከትሎ ማሻሻያዎችን እንደሚያደርግ በግልጽ ተናግረዋል። መንግስት ለምርጫ ደሞዝ ይጨምራል በሚል በርካታ ሚዲያዎች ሲዘግቡ ነበር። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሙክሪያ ኃይለ ይህንን በግልጽ አረጋግጠዋል። የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ ዓመት 290 ቢሊዮን ብር ወጪ ጠይቋልም ብለዋል። መንግስት የሰራተኛውን ኑሮና የስራ ባህል ለመቀየር የማትጊያ ስርዓት በመፍጠር በየ2 ዓመቱ የደሞዝ ጭማሪ እንዲሁም በየ4 ዓመቱ የደሞዝ ማስተካከያ የሚያደርግበት ስርዓት ተነድፏል። ይሁን እንጂ ኢኮኖሚው ለደሞዝ ጭማሪ 2 ዓመት መጠበቅ አያስችልም ብለዋል። ለመንግስት ሰራተኞች ደሞዝ ጭማሪና ማትጊያ የሚሰጥ ከሆነ በኢትዮጵያ ያለው የመልካም አስተዳደርና የሲቪል ሰርቪስ ስርዓት ለአፍሪካም ለሌሎች ታዳጊ ሀገሮች ሞዴል ሊሆን የሚችል ነው ሲሉ አክለዋል። በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግ መሰል ወቅታዊ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የብቃት ክፍተት፣ የመንግስት የመክፈል አቅምና ደካማ ስራ ባህል ዋነኛ የሲቪል ሰርቪስ ፈተናዎች መሆናቸውን የሲቪል ሰርቪስ ኮሚሽን አስታወቀም። ኮሚሽነሩ ዶክተር ሙክሪያ ኃይለ ይህን የተናገሩት መልካም አስተዳደር ለአፍሪካ የተሰኘ የምስራቅ አፍሪካ ቅርንጫፍ መጪውን ሀገራዊ ምርጫ አስመልክቶ የሲቪል ሰርቪሱን በተመለከተ ባዘጋጀው የውይይት መድረክ ነው። ተቋሙ 7ኛው ሀገራዊ ምርጫን አስመልክቶ አካሄዳቸዋለሁ ካላቸው ውይይቶች የመጀመሪያ የሆነውን በኢትዮጵያ መልካም አስተዳደርን ለማጎልበት የሲቪል ሰርቪሱ ሚና በሚል ርዕስ ከፖለቲካ ፓርቲ ተወካዮች ጋር ሚያዝያ 8 ቀን 2018 ዓመተ ምህረት የውይይት መድረክ አዘጋጅቶ ነበረ። በውይይቱ ወቅት የብልጽግና ፓርቲ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲ፣ ነጻነትና እኩልነት ፓርቲ ዋነኛ ፓናሊስት ነበሩ። የብቃት ክፍተት የሁሉንም አካላት ርብርብ፣ ቅንጅት፣ መተባበርና የመንግስት ሰራተኛውን መስጠት የሚጠይቅ ጉዳይ መሆኑን ኮሚሽነር ዶክተር ሙክሪያ አስረድተዋል። የመንግስት ሰራተኞች የስራ ባህል መቀየር አለበት ያሉት ኮሚሽነሩ ዓላማ ያለው ሀገር የመገንባት ትልምን የያዘና ሁሉንም የማገልገል ባህል መፍጠርን የሚጠይቅ ነገር ግን ፈታኝ ጉዳይ መሆኑን ገልጸዋል። የመንግስት ሰራተኞችን ደሞዝ ማሻሻል የመንግስት የመክፈል አቅም ከአጠቃላይ የሀገር እድገት ጋር የሚለወጥ መሆኑን ተናግረዋል። መንግስት የሰራተኛው ኑሮና የስራ ባህል ለመቀየር የማትጊያ ስርዓት በመፍጠር በየ2 ዓመቱ የደሞዝ ጭማሪ እንዲሁም በየ4 ዓመቱ ማትጊያ ስርዓት ተነድፏል ብለዋል። ይህ ከተስተካከለ በኢትዮጵያ ያለው የመልካም አስተዳደርና የሲቪል ሰርቪስ ስርዓት ለአፍሪካም ለሌሎች ታዳጊ ሀገሮች ሞዴል ሊሆን የሚችል ነው ሲሉም አክለዋል። መንግስት በደሞዝ ማሻሻያ ፕሮግራሙ በጥቅምት 2017 ዓመተ ምህረት 90 ቢሊዮን ብር፣ በመስከረም 2018 ዓመተ ምህረት በተደረገው ማስተካከያ ደግሞ 200 ቢሊዮን ብር ተጨማሪ ገንዘብ በመመደብ የሰራተኞችን ህይወት ለማሻሻል ያሳየው ቁርጠኝነት ሕያው ማስረጃ ነው ብለዋል። ለውይይት መነሻ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ አስተዳደር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የሲቪል ሰርቪሱ ዘርፍ የየትኛው መንግስት የጀርባ አጥንት ቢሆንም በኢትዮጵያ ያለው ቁመና ከሚጠበቅበት በታች ነው ብለዋል። በኢትዮጵያ 2.5 ሚሊዮን የመንግስት ሰራተኞች መኖራቸውን የገለጹት ዶክተር ብርሃኑ ከ3 ዓመት በፊት የወጣ የጥናት ሰነድን ዋቢ አድርገው ሲያብራሩ በሲቪል ሰርቪሱ ከአጠቃላይ ሰራተኞች 38 በመቶ የመጀመሪያ ዲግሪ፣ 57 በመቶ የኮሌጅ ዲግሪና ከዚያ በታች የትምህርት ደረጃ እንዳላቸው ገልጸዋል። በሲቪል ሰርቪሱ ውስጥ አነስተኛ ደሞዝ መከፈሉና በቂ ጥቅማ ጥቅም አለመኖር ከፍተኛ የሰራተኞች ፍልሰት ከመፍጠር በላይ አቅም ያላቸው ባለሙያዎችን ይዞ ለማቆየት አስቸጋሪ እንዳደረገው ያስረዳሉ። በተጨማሪም የሰራተኞች የትምህርት ደረጃ ሲታይም ሲቪል ሰርቪሱ የተማረ የሰው ኃይል የሚስብ እንዳልሆነ ማሳያ ነው ብለዋል።
የዓለም ባንክን ጥናት ጠቅሰው ሲያብራሩ የመንግስት ሰራተኞች መልካም አስተዳደርን ለማስፈን በሚረዱ አመለካከቶች በተለይ ሙስናን በመዋጋት በህግ የበላይነት፣ በተጠያቂነት፣ በፖለቲካ ለመረጋጋት ረገድ የሚጫወቱት ሚና ከ50 በመቶ በታች መሆኑን ገልጸዋል። የመንግስት ሰራተኞች የመደራጀት መብት አለመጠበቁንና ተደራጅቶ መብቱን ለመጠየቅ አለመቻል፣ የሲቪል ሰርቪሱ ገለልተኛ አለመሆን፣ በተቋም ውስጥ ሀገራዊ እሳቤን አለማንጸባረቅ፣ የሥራ ኃላፊዎች ቶሎ መቀያየርና ሌሎች ምክንያቶች ዘርፉ የሚጠበቅበትን ሚና እንዲጫወት እንዳላደረጉትም ተናግረዋል። ሰራተኛው የሚከፈለው ደሞዝ ሊያኖረው ያስችላል ለማለት የሚያስቸግር በመሆኑ ወደ ተለያዩ መጥፎ አዝማሚያዎች የመሄድ ዕድል አለው ሲሉ አስረድተዋል። በመንግስት በኩል የተወሰዱ የሲቪል ሰርቪሱን በአዲስ የማደራጀት የኤሌክትሮኒክ አስተዳደር ዝርጋታ፣ የቢሮ እድሳትና ውጤት ተኮር ምዘና ላይ የተሰሩ ስራዎች እንደ መልካም አጋጣሚ ቢወሰዱም የመንግስት መስሪያ ቤቶች ለሙያ ልምድና ብቃትን መሰረት ላደረጉ አሰራሮች የበለጠ ቦታ ሊኖራቸው እንደሚገባ አሳስበዋል። የነጻነትና እኩልነት ፓርቲ የምርጫ ጉዳይ ኃላፊ አቶ ከማል ሰኢድ ኢትዮጵያ ውስጥ ጥልቅ የሆነ የመንግስትና የፓርቲ መደበላለቅ አለ ካሉ በኋላ ብልጽግና ፓርቲ ራሱን ችሎ እንደ ፓርቲ እየተንቀሳቀሰ አይደለም ብለዋል። ይህ አይነቱ አሰራርና አካሄድ ሲቪል ሰርቪሱ ጠንካራ የህዝብ ተቋም እንዳይሆን አድርጎታል በማለትም ተናግረዋል። መንግስት ሰራተኛው በራሱ እንዲደራጅና መብቱን መጠየቅ የሚችልበት አግባብ ሊለመድ እንደሚገባ ሀገሪቱ ውስጥ የሰራተኛ ማህበራት እስከ ኮንፌዴሬሽን ድረስ ቢኖርም ወቅቱን የጠበቀና የሰራተኞችን ጥያቄ የሚመልስ ስምምነት እያደረገ አይደለም ብለዋል። የኢሶዴፓ ሊቀመንበር ዶክተር ራሄል ባፌ በበኩላቸው በኢትዮጵያ እንደ አሸን የፈሉ የፖለቲካ ፓርቲዎች የመፈጠራቸው ምክንያት በአገሪቱ ያለው የመልካም አስተዳደር እጦት ነው ብለዋል። መልካም አስተዳደርን ከሲቪል ሰርቪሱ መለየት አይቻልም ያሉት ዶክተር ራሄል ባፌም ለዲሞክራሲያዊ ምርጫ ሲቪል ሰርቪስ ትልቅ ሚና እንዳለው ገልጸዋል። ሲቪል ሰርቪስ ውስጥ ያለው የመንግስት ሰራተኛ ለህዝቡ የሚሰጣቸው አገልግሎቶችን በአግባቡ በመስጠት ወይም ለህዝቡ የምሬት ምንጭ በመሆን በአዊንታዊም ይሁን በአሉታዊ መንገድ የሚኖረው ሚና ከፍተኛ መሆኑን አስረድተዋል። አክለውም በሲቪል ሰርቪስ ዘርፍ በመንግስት የሚከናወኑ የማሻሻያ ተግባራት መልካም የሚባሉ ቢሆንም የሚወሰዱት እርምጃዎች ቀጣይነት የሌላቸው እንደሆኑና በተደጋጋሚ መልሶ መላልሶ የማዋቀርና የመቀያየር ስራ ማዘውተር እንደሚታይ ተናግረዋል። ሲቪል ሰርቪሱ ከመቼውም ጊዜ በላይ በከፍተኛ ሁኔታ የፖለቲካ ይዘት አለው ያሉት ዶክተር ራሄል ምልመላ፣ የደረጃ እድገት፣ ስልጠና ወይም የሹመት አሰጣጥ ሰራተኛው ለፖለቲካው ባለው ታማኝነት ላይ በመመርኮዝ ነው ብለዋል። በኢፍትሐዊነትና በአግላይነት አሰራር ምክንያት ዜጎች በሲቪል ሰርቪሱ እኩል ድርሻ ስለሌላቸው ለመወዳደርና ለማደግ እኩል ቦታ እንዳይሰማቸው ተደርገዋል ብለዋል። ሙስና እንደ መብት ተቋማዊና ይፋዊ በመሆኑ አገልግሎት ለመጠየቅ ገንዘብ ተተምኖ ይጠየቃል። ዝውውሩ በባንክ ነው፣ ጠያቂም የለበት በማለት ተናግረዋል። መንግስት ሙስናን መቀነስ የሚል መሪ ይከተላል። ይህ በከፊል አቅዳለው እንደማለት ነው። መሆን የነበረበት ሙስናን መከላከልና ማስወገድ ነበረ ብለዋል። ዶክተር ራሄል የመንግስት አገልግሎት አዝጋሚ መሆን፣ የአገልግሎት ክፍያ መጨመር፣ የሰራተኞች አቅም ማነስ፣ የሲቪል ሰርቪስና የፖለቲካው ግንኙነት ድንበር የለሽ መሆን ለመልካም አስተዳደር መስፈን እንደ ከፍተኛ ችግር ይታያል ብለዋል። ሲቪል ሰርቪሱ ፍትሃዊ በሆነ መንገድ ህዝብን ሊያገለግል ያስፈልጋል ያሉት ዶክተር ራሄል የመንግስት ሰራተኞች ሀገራቸውንና ህዝባቸውን የማገልገል ሚናቸውንና ኃላፊነታቸውን እንዲወጡ የፖለቲካ ጣልቃ ገብነት የሌለበት ራሱን የቻለ ተቋም ሊኖር ይገባል ብለዋል። የነጻነትና እኩልነት ፓርቲ አመራሩ በበኩላቸው በአንድ ሀገር የተረጋጋ ስርዓት ከሌለ የተረጋጋ ሲቪል ሰርቪስ አይኖርም ብለዋል። በመሆኑም የተቋም አመራር ከመቀያየር ባለፈ ዘለቄታ ያለው ገለልተኛና ጠንካራ ተቋም መገንባት ያስፈልጋልም ሲሉ ጨምረው አክለዋል። የሲቪል ሰርቪስ ኮሚሽነሩ በሰጡት ምላሽ የፖለቲካ ስርዓትና የሲቪል ሰርቪስ መንታዊነት መኖሩንና ይህም ተጽዕኖ በመፍጠሩ እንደ ስጋት ተይዞ በመንግስትም በፓርቲም በኩል መስተካከል አለበት ተብሎ ተይዟል ብለዋል። ነፃ ገለልተኛና ጠንካራ ተቋም በመፍጠር ዘመን ተሻጋሪ ስርዓት የመገንባት መንግስታዊ አቋም ሆኖ በአዋጅ መደንገጉን አስረድተዋል። በሲቪል ሰርቪስ ውስጥ ምሳሌ ተገልጋይ በተሰኘ ምስጢራዊ የክትትል ስርዓት ተቋማት ውስጥ ሙስናን የተመለከተ ደንበኛን አለማክበርና አገልግሎት አሰጣጥ ላይ ያሉ አጠቃላይ ሁኔታዎችን ተጨባጭ የሆነ ለውጥ ለማምጣት ክትትል እየተደረገ ነው ብለዋል።
ኮሚሽነሩ ከመድረኩ በተገኙ የፖለቲካ ፓርቲዎችና ሌሎች ተሳታፊዎች የተነሱ ሐሳቦችን አስመልክተው ሲመልሱ አንዳንድ ይሆናል የሚሉ ሐሳቦች የተጫጫኑንና እንደዚህ ሊሆን ይችላል እንደዚህ ነው በሚል በርቀት የመገንዘብ አይነት ስጋት መኖሩን ተናግረው ይህ የዜግነት ስጋት ቢሆንም ከመረጃ ክፍተት የመጣ ነው ብለውታል። ክብራትና ክብራን ይህንን ጉዳይ በተመለከተ መረጃዎችን እየተከታተለን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ማድረግ አትርሱም።